ሰላም እንዴት ናችሁ ተማሪዎች? ዛሬ በሴት ዲስክሪፕሽን ግሬድ 9 ዩኒት 1 ላይ ባለው ርዕስ ተገናኝተናል። ትምህርታችንን እንጀምር። መጀመሪያው ሴትስ can be described the following ways ማለት ሴትስ ስንገልጽ ለምሳሌ በሚከተሉት ዌዮች ነው ማለት ነው። ለምሳሌ የመጀመሪያው ቨርባል ሜተድ ይባላል። መጀመሪያው verbal method ስንል in this method the will define description of the elements of the sets is written in an English ordinary language ነው። በቃ ቀጥታ በእንግሊሽ ላንጉጅ ወይም በወርድ ሴት ጻፈ ነው። ለምሳሌ አንድ ነገር the set of whole numbers greater than 1 and less than 20 አሁን እዚህ ጋር ስትመለከቱ greater than እና less than የሚለው ቃል በእንግሊሽ ወርድ ነው የተጻፈው። ስለዚህ ምክንያቱም ለምሳሌ ማስ ላይ greater than ምናምን less than ምናምን greater than እያልን መጠቀም እንችላለን equal to ምናምን። ግን እዚህ ጋር verbal ስላለ እነዚህን ትቷቸው በእንግሊሽ ወርድ ወይም በኦርዲናሪ እንግሊሽ ላንጉጅ ሲስተም ወይም ስቴትመንት ፎርም ስለተጠቀመ እዚህ ጋር ምን እንለዋለን? verbal method ብለን እንጠራዋለን ማለት ነው። ሁለተኛው ኤግዛምፕል ስናይ the set of students in this mathematics class ያን በእንግሊዘኛ ነው የተጻፈው ጽሁፉ ማለት ነው። ለዛ ደግሞ እንደዛ ብለን እንጠራዋለን። እሺ ቀጣይ ምንድነው? listing method አለ። listing method ስንል በመጀመሪያው ማወቅ ያለብን complete listing method እና partial listing method ብለን ለሁለት መክፈል እንችላለን። ይሄው b እና partial ሚለውና መጀመሪያው ደግሞ complete listing method አሁን እዚህ ጋር ስናይ ወይም roster method የሚባለው ለምሳሌ ለማወቅ in this method all elements of set are completely listed አሁን እዚህ ጋር ከመጀመሪያው የሚለየው ነገር ከቨርባል የሚለየው ነገር እዚህ ጋር በቁጥር ነው እስከ መጨረሻ ነው የምናስቀምጠው። ለምሳሌ አንድ ትዕዛዝ ቢሰጠን ከ10 ያነሱ ቁጥሮች ቢባል ለምሳሌ ከ1 2 እያለን እስከ 10 ድረስ ያለውን የተጠየቅ ነው። ስለዚህ በሊስቲንግ ሜተድ ማለትም በኮምፕሊት ሊስቲንግ ስንል always we have to write all types ወይም all elements። ለምሳሌ ከ1 እስከ 10 ከተባለ ከ1 እስከ 10 እያንዳንዱን እንጽፋለን። 1 2 3 4 5 ያን እስከ 10 ያለውን ሁሉንም እንጽፋለን። ይሄን ኮምፕሊት ሊስቲንግ ሜተድ ስንል በአጠቃላይ ሁሉንም አባላቶች መጻፍ ማለት ነው እስከ ታዘዝንበት ድረስ ማለት ነው። ለምሳሌ እዚህ ጋር አንድ ኤግዛምፕል መመልከት እንችላለን። a set of all even positive integer less than 7 ከ7 በታች ፖዚቲቭ ኢንቲጀር የሆኑትን ጻፉ አለን። በኮምፕሊት ሊስቲንግ ምን ብለናል? ሁሉንም ነው የምንጽፈው ብለናል አይደለ? ለምሳሌ እዚህ ጋር ፖዚቲቭ ኢቭን ስናይ 2 አለች 4 6 8 ምናምን እያለ ይቀጥላል አይደለ? ይቀጥላል። ግን እስከ 7 ስለተባለ እስከ 7 እነዚህ ናቸው። ስለዚህ 2 4 6 ሁሉንም ነው የምንጽፈው። ግን በሌላ ቢሆን 2 ብለን ነካ ከዛ 6 ማድረግ እንችላለን። እንደዚህ ማድረግ እንችላለን እኮ። ግን ኮምፕሊት ስላለ ሁሉንም ነው የምንጽፈው ማለት ነው። እዚህ ጋርም the set of English vowel ሌተሮችንም ሁሉንም ነው በቃ መጻፍ የሚያሳይልን። እዚህ ጋር ሁሉንም ነው መጻፍ ያለብን ማለት ነው። ሌላው ደግሞ በዛው በሊስቲንግ ሜተድ ላይ ፓርሻል ማለትም ፓርሻል ሊስቲንግ ሜተድ የሚባል አንድ አለ። ፓርሻል ሊስቲንግ ሜተድ ምንድነው ካላችሁ we use this method if list of an elements or all elements of a set difficult or impossible but the element can be indicated clearly by listing a few of them that fully describe the set ይላል። ለምሳሌ የኛው ፓርሻል ስንል አንድ ቁጥር ተሰጥቶን እንደቀድሙ ኮምፕሊት ባንጽፍም ሁሉንም አባላት ባንጽፍም ግን ከ10 በታች ለምሳሌ አንድ ቁጥር ከ10 በታች ቢሰጠን እና ናቹራል ነምበር ከ1 ጀምሮ ከ10 በታች ካለን ለምሳሌ 1 2 3 ብለን ነካ አድርገን ዜን 10 እንላለን ማለት ነው። ኮማ አስገብተን 10 እንላለን። ይሄኛው ምን ይባላል? ፓርሻል ሊስቲንግ ሜተድ ይባላል። አካሄዱን እንጀምርና ከዛን የመጨረሻ ቁጥር ማስቀመጥ ማለት ነው። ይሄን ቀለል ይላል ከመጀመሪያው። ለምሳሌ እዚህ ጋር ኤግዛምፕል 3 መመልከት እንችላለን። use partial listing method to describe the following sets ይላል።
the set of natural number ምን ብለናል ከዚህ በፊት ከአንድ ቁጥር ጀምሮ ማለትም ከቁጥር 1 እቺኛው 1 ጀምሮ የሚቀጥለው ሁሉ ምን ይባላል ናቹራል ነምበር ይባላል ናቹራል ነምበር ሆኖ ከመቶ ሚያንሰውን ጻፉልኝ አለ ከመቶ ሚያንሰውን ጻፉልኝ አለ ጥያቄው ግን ቅድም እንዳልነው ኮምፕሊት ሊስቲንግ ማለት ሁሉንም አባላት በመጻፍ ከሆነ ከአንድ ጀምረን እስከ 99 ሙሉ አባላትን እየጻፍን ነው ማለት ነው ግን በፓርሻል ሜተድ ማለትም አሁን እንዳየነው በፓርሻል ሜተድ ስናየው እንዲህ ነው የምናደርገው እንዲህ እናደርግና 1 ኮማ 2 3 እንልና ነጥብ እናደርግና ኮማ 99 ያልንበት ምክንያት እዚህ ጋር ሌዛን ያለው ከመቶ ሚያንሰው ደግሞ 99 ነው ማለት ነው እንደገባችሁ አልጠራጠርም ማለትም ያው እዚህ ጋር የምናየው እሱ ነው ለምሳሌ እዚህ ጋር ሌዛን ከመቶ ስላለ እዚህ ጋርም እንደዛው ነው እስከ 99 ነው ያለው ምክንያቱም ከመቶ ያነሰ 99 ነው ማለት ነው ይሄ ባጭሩ ከኮምፕሊት ሊስቲንግ የሚለየው ነገር ባጭሩ ነው ነካነካ አድርገን አካሄዱን ብቻ ተናግረን ይሄን የመጨረሻውን ውጤት እናስቀምጣለን ማለት ነው እዚህ ጋርም እንደዛው ነው ሆል ነምበር ሰጣን ሆል ነምበር ንገረን አለን ሆል ነምበር ከ0 ጀምሮ የሚቀጥል ቁጥር ነው እዚህ ጋርም 0.1.2.3 ብለን ከዛ ይቀጥላል አልነው በቃ መቀጠል ስለምችል ይሄ ደግሞ የመጨረሻው ሴት ቢልደር ሜተድ ነው የመጨረሻው ወይም ሜተድ ኦፍ ዲፋይኒንግ ፕሮፐርቲ ሚለው ነው መጀመሪያ ስናይ the set of a method is described by a property በባህሪው ነው የተገለጸው ማለትም እናየዋለን ለምሳሌ ይሄን ከማየታችን በፊት እዚህ ጋር ምን ይላል the set of natural numbers whole number integer number እንዲሁም በቃ በአጠቃላይ ሶስት አይነት ነገሮች አይተናል ናቹራል ነምበር አለ ሆል ነምበር አለ ኢንቲጀር ነምበር በደንብ አስተውሉ ናቹራል ነምበር ስንል ኦልዌይስ እቺኛዋን ኤን ነው የምንጠቀማት ሆል ነምበር ስንል ደግሞ እቺኛዋን ነው የምንጠቀማት ዜን በመጨረሻ ደግሞ ኢንቲጀር ነምበር ስንል ደግሞ እቺን ነው የምንጠቀማት እነዚህ የተለያዩ ቁጥሮች ማወቅ አለብን ማለት ነው ለምሳሌ እዚህ ጋር ናቹራል ነምበር ስንል ናቹራል ነምበር ማለት ምንድነው ኦልዌይስ የአንድ ቁጥር ለምሳሌ የሆነ የቁጥር ስብስብ ከአንድ ጀምሮ የሚቀጥል ከሆነ ኦልዌይስ ምንድነው የምንለው ናቹራል ነምበር ነው እንለዋለን ዜን ሆል ነምበር ስንልስ ሆል ነምበር ብለን ስንጠራው ከ0 ጀምሮ አንድንም ጨምሮ ማለትም ከ0 ጀምሮ ናቹራልንም ይዞ የሚቀጥል ማለት ነው በቃ ምንም ባጭሩ ናቹራል ነምበር ሲባል ከአንድ ከዚህኛው ቁጥር ጀምሮ የሚቀጥል ቁጥር ኦልዌይስ ምንድነው የምንለው ናቹራል ነምበር እንለዋለን ሆል ነምበር የምንለው ደግሞ ከ0 ጀምሮ ከዛን ፖዚቲቭ ነምበሮችን ከአንድ ጀምሮ ከ0 ከዛን አንድ ቁጥር ከዛ 2 ቁጥር 3 ቁጥር እያለ የሚቀጥል ሁሌም ሆል ነምበር ብለን እንጠራዋለን የመጨረሻውና ኢንቲጀር ነው ኢንቲጀር ምንድነው ካልን በዜሮም በፖዚቲቭም በኔጋቲቭም መሄድ የሚችል ቁጥር ነው በዜሮም 0 መሆን ይችላል ኔጋቲቭ 1 ኔጋቲቭ 2 ኔጋቲቭ 3 ያለም እስከ መጨረሻ መቀጠል ይችላል ቁጥር እስከሚያልቅ ድረስ ማለት ቁጥር አያልቅም እና አንድ ቁጥርም 2 ቁጥርም ብሎ በፖዚቲቭ መሄድ ይችላል መጀመሪያ መረዳት አለብን ማለት ነው describe the following sets using the set builder method አሁን በሴት ቢልደር ሜተድ ተጠቅማችሁ እነዚህን ግለጹ ይላል ባጭሩ ሴት ቢልደር ማለት በባህሪያቸው ነው የምንገልጻቸው ብለናል አይደል የመጀመሪያው ፔጅ ላይ ለምሳሌ ሴት ኤ 1,2,3 ብሎ እስከ 10 ድረስ ይሄ ምንድነው የሚያሳየን እዚህ ጋር እንዳየነው ከአንድ ቁጥር የሚጀምር ምንድነው ያለው እዚህ ጋር ናቹራል ነምበር ነው ስለዚህ እዚህ ጋር ናቹራል ነምበር ነው እንላለን አሰራሩ ደግሞ እዚህ ጋር እንደተገለጸው ነው ኤክስ vertical line አድርገን vertical line አድርገን ከዛ x element of ወይም epsilon of natural number ያልንበት ምክንያት እዚህ ጋር ከአንድ ቁጥር ጀምሮ እስከ 10 ስለሄደ ነው 0 ቢል ደግሞ ሆል ነው የምናደርገው እዚህ ጋር 0 ቢል ማለት ነው ግን 0 ስላላለ እዚህ ጋር ናቹራል ነምበር ስላደረገልን በሱ element of x ምንድነው element of natural number ነው ያለን ነው ዜን እና ከ10 ማለት ከስንት በታች ነው ከ11 በታች ነው ማለት ነው ቅድም እንደ በሴት ቢልደር ስላላየ ነው አሁን በዚህ ማየት እንችላለን x element of natural number ነው because እዚህ ጋር
ምንድነው ናቹራል ነምበር ነው ከአንድ ነው የጀመረልን እና ከ10 በታች ከ11 በታች የሆነ 10 ነው እስከ 10 ስለተሰጠን እንደዚህ መግለጽ እንችላለን ማለት ነው። ሌትስ ኤግዛምፕል ቢም ስናይ እንደዚህ ነው 0 2 4 ያለ ሲሄድ አኬዱ ይሄ ሪሌሽኑ ስንት ነው በስንት ነው የጨመረ ሄደው 2 2 ነው 0 ሲደመር 2 2 2 ሲደመር 2 4 እንደዛ ነው እየመጣ ያለው ማለት ነው። ይሄ አኬዱ እናያለን ማለት ነው። ለምሳሌ እዚህ ጋር እቺን ኤግዛምፕል ስንወስድ በጣም በቀላሉ 2x እናደርጋለን። ምክንያቱም እዚህ ጋር ሪሌሽኑ 2 ስለሆነ 2 ነው ልዩነቱ እዚህ ጋር ያለው የራሱ ሪሌሽኑ 2 ስለሆነ 2x እናደርግና then x እንላለን ከዛ ሆል ነምበር ማስቀመጥ ነው ማለት በቀላሉ እንደዚህ መስራት እንችላለን። ስለዚህ b ምንድነው 2x x ኤሌመንት ኦፍ ምን ሆል ነምበር እንደዚህ መግለጽ እንችላለን። በጣም ቀላል ነው። የዛሬው ቆይታችን ይሄን ይመስል ነበር። ስለነበረን ጊዜ ቴንክ ዩ